ቤተሰቦች እንዴት ቆያችሁኝ? የቤታነ ስራት ነኝ። ዛሬ ደግሞ ቪዲዮን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ በደንብ እንደዚህ አይነት ምርጥ ሀሳቦች እንዲደርሷችሁ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ ለማለት እወዳለሁኝ ማለት ነው። ዛሬ ደግሞ ስለ አመለካከት ነው የምናወራው። ሰውነታችን አይን እንደሚያስፈልገው ሁሉ ጭንቅላታችንም የራሱ የሆነ አይን አለው። የአይኑ ደግሞ ሀሳብ ነው። አይናችን ለአይናችን መነጽር እንደምንጠቀመው በደንብ ነገሮችን አቅርበን አርቀን እንድናይ መነጽሮችን እንደምንጠቀመው ሁሉ መነጽሩን ላይ ደግሞ ጽድት ያለ መነጽር ከሆነ በትክክል እንድናይ፣ የተሰባበረ መነጽር ከሆነ ደግሞ በዛ በተሰባበረው ልክ እንድናይ፣ ወይም ደግሞ ያላጸዳ ነው ወይም ደግሞ ጽዱ ካልሆነ ደግሞ በዛ በተሰባበረው ልክ የምናይበት መንገዶች ይፈጠራሉ ማለት ነው። ስለዚህ ሀሳባችንንም የአይምሯችንንም አይን ወይም ደግሞ አይምሯችን አይን አለው ብለን ሀሳብን እስካነሳ ነው ድረስ ሀሳብ ደግሞ በምን አይነት መነጽር ውስጥ ነው የሚያየው? በአመለካከት ውስጥ ወይም በአቲቲዩድ ውስጥ ነው የሚያየው። አቲቲዩድ መነጽር ነው፣ አይምሯችን የሚያይበት መነጽር ማለት ነው። ጽድት ካደረግነው ባጸዳነው ልክ በንጹህ መልኩ ያይልናል። ወይም ደግሞ ያ ነገር ደግሞ ጽዱ ካልሆነ ደግሞ በዛው ልክ ደግሞ እንደዛ ሆኖ ነው የሚታየን ማለት ነው። ስለዚህ ፖዚቲቭ፣ ኔጋቲቭ፣ ሚድል ማይንድ ሴቶች አሉ። እነዚህ ማይንድ ሴቶች ደግሞ ምን አይነት ብዙ አይነት ማይንድ ሴቶች አሉ በአንዴ ወይም ደግሞ ብዙ አይነት አመለካከቶች አሉ። ብዙ አይነት ማለት ነው። ፖዚቲቭ፣ ኔጌቲቭ፣ ሚድል ማይንድ ሴቶች እንዳሉት ሁሉ ዛሬ ደግሞ ስለ አመለካከት ነው የምናወራው። ስለዚህ አመለካከት ደግሞ በጣም ብዙ አይነት አመለካከቶች አሉ። እነዚህ አመለካከቶች ውስጥ ጠቀስ አድርገን አንዳንድ አመለካከቶች ላይ ዲስከስ እናደርጋለን። እዚህ ካነሳናቸው ሀሳቦች ውስጥ ደግሞ ምን እናንተ ጋር ነበሩ ወይም ደግሞ እናንተ ጋር ያሉ አመለካከቶች አሉ ወይ እነዚህ አይነት አመለካከቶችስ ብለን ፊክስ ለማድረግ ነው አሁን እየሰራን ነው ማለት ነው። አብረን እንሰራለን፣ አብረን እናድጋለን። ስለዚህ የመጀመሪያውን አመለካከት የአቅርቦትና የፍላጎት አይነት አመለካከት ነው። ይሄ አመለካከት እንዴት ነው ብለን በምናይበት ጊዜ አንድ ሰው አቅራቢ ሆኔ ነኝ ወይም ደግሞ በእጦት አመለካከት ውስጥ ሆኖ ቀና አስተሳሰብ ሊኖረው አይጠበቅም። ምክንያቱም በእጦት ማንነት ውስጥ ነው ያለው። እኔ ምንም የለኝም ያ ነገር እኔ ጋር የለም ብሎ እያሰበ በቀና አመለካከት ወይም ፖዚቲቭ አቲቲዩድ ይኖረዋል ተብሎ ሊጠበቅ አይችልም። ምክንያቱም ያ ሰው በኔጌቲቭ አቲቲዩድ ውስጥ ነው የገባው። እጦት ነው፣ እኔ የለኝም እያለ ነው እያሰበ ያለው። ወይም ደግሞ አንድ ሰው በሪሌሽንሺፕ ውስጥ ሊሆን ይችላል፣ በስራ ሁኔታዎች ውስጥ ሊሆን ይችላል፣ እንዲሁም ደግሞ በትምህርት ህይወት ብዙ የህይወት ዘርፎች አሉ። በእነዛ የህይወት ዘርፎቻችን ውስጥ ብዙ ኢንቮልቭ የምናደርግባቸው ነገሮች አሉ። ከሰዎች ጋር አብረን ታች የምናደርግባቸው ነገሮች አሉ። እነዛ ታች የምናደርግባቸው ቦታዎች ላይ እኔ 80% ነኝ ወይም ደግሞ የ20% ነው ብሎ ማሰብም ሌላ አመለካከት ነው። እንደገና ደግሞ እኛ 20% ነን ያ 80% ነው ብሎ ማሰብም ሌላ አመለካከት ነው። ነገር ግን ቀና አመለካከትን ለመፍጠር እኛ ግማሹ ነን ብለን ማሰብ ይጠበቅብናል። እኛ ለዛ ነገር ግማሹን አስተዋጽኦ እናደርጋለን። እኛ ለዛ ነገር ግማሹ ነን፣ ግማሹን አስተዋጽኦ የምናደርገው እኛ ነን ብለን ማሰብ ይጠበቅብናል። ይሄ ቀናን አመለካከት ይፈጥርብናል። ምክንያቱም የእጦትም ወይም ደግሞ ብዙ የማግኘትም ሀሳብን ስለማይፈጥር እጦት ማንነት ውስጥ ከሆነ ኔጌቲቭ አቲቲዩድ ስለሆነ በጣም ውስጣችን መጥፎ ስሜት ፊልም የምናደርገው ነገር ራሱ ደስ አይልም። እንደገና ደግሞ በጣም የሰጭነት ማንነትም ከሆነ ደግሞ እኛ እያጣን እንደሆነ ነው ያ ነገር የሚሰማን፣ እያሳጣን እንደሆነ ነው ያ ነገር ሊሰማን የሚችለው ማለት ነው። ስለዚህ ያንን ነገር በትክክል መረዳት ይጠበቅብናል ማለት ነው። ስለዚህ ነገሮች ላይ 50% ግማሹን እኔ ነኝ የሚይዘው ብለን ማለቱ ሞር አመለካከታችንን ፊክስ ያደርግልናል። ቀና አመለካከት እንዲኖረን ከሆነ የምንፈልገው ግማሹ እኔ ነኝ፣ ኢንቮልቭ ማድረገው 50%ን እኔ ነኝ ብሎ መቀበልና አክሰፕት ማድረግ ይጠበቅብናል ማለት ነው። ሌላኛውን የአመለካከት አይነት ደግሞ እስቲ ጠቀስ አድርገን እንሂድ። እሱ ደግሞ ፉልፊል ኖት ፉል ብለን የምንጠራው ነው። እንዴት ካልን ፉልፊልመንት ይኖረናል እኮ ለዛ ነገር በቃ እንረካለን። አሁን ለምንሰራቸው ነገሮች አሁን ያሉን ነገሮች ላይ መርካት ይጠበቅብናል። ነገር ግን ፉል መሆን የለብንም። በቃ በመርካት በጣም አሁን ባለንበት ነገር በጣም ረክተን እዛው መቅረት የለብንም። እንደገና ደግሞ ምንም ነገር ሳንደሰት አሁን ያለንበት ነገር አይጠቅመንም፣ አሁን ያለንበት ነገር ልክ አይደለም፣ አሁን ያለንበት ነገር ደግሞ በቃ ጥሩ አይደለም ብሎ ማሰብም ደግሞ ሌላ አመለካከት ነው ማለት ነው። ማለት እንዴት ብለን ካሰብን አሁን ያለንበት ነገር በጣም ፉልፊል ከሆነ ነገን አናስብም። በቃ ነገን አንሰራ፣ ዛሬ ላይ በቃ ቀርተን ነው የምንቀረው ማለት ነው። በቃ ረክተናል። አሁን ያለንበት ነገር ኮምፎርት ዞን ነው። አሁን ያለንበት ነገር በጣም ይመቸንና እዚሁ ቦታ ላይ በቃ እዛው ቦታ ላይ እንቀራለን። ምንም ነው ማንለውጠው፣ እዛው ያለንበት ቦታ ላይ ነው የምንሆነው። ነገር ግን ያንን ነገር ምንም ማስተካከል ይጠበቅብናል። ባላንስ አድርገን እንትን ማለት ያለብን። ፉልፊልመንት ይኖራል በትናት ፉል መሆን ግን የለብንም። ለዛ ነገር መርካት ይጠበቅብናል። ግን አልበቃም ገና የሚለውን ያካተን መጓዝ ይጠበቅብናል ማለት ነው። ይሄ አመለካከት አይነት ኢምባላንስድ ስለምናደርገው ነው። አመለካከት አሁን የምናያቸው በሙሉ ኢምባላንስድ አድርገን የምንጠቀምባቸውን አመለካከቶች ነው። ባላንስ ካላደረግናቸው
ህይወታችን ላይ ትልቁን መነጽራችንን እያስተካከልን አይደለ? ትክክለኛው መነጽር እየሰራን አይደለ ነው። ሐሳባችን አይናችን እስከሆነ ድረስ በሐሳባችን ልክ ስለሆነ የምንደርሰው። ምክንያቱም ሐሳብ በእኛ ልክ ነው የተሰራው። እኛ በሐሳባችን ልክ ነው የምንጓዘው። የራሳችን በሐሳባችን ልክ እስከተጓዘን ድረስ ደግሞ መነጽራችንን ማስተካከል አለብን። መነጽራችንን ደግሞ ባላንስድ ስናደርገው ነው ማለት ነው። አመለካከታችንን በደንብ ባላንስ ስናደርገው ነው ማለት ነው ይሄንን ነገር ማስተካከል የምንችለው። ስለዚህ እንቀጥል። ባላንስ አደረገን። ፉልፊል መሆን አለባችሁ፣ ግን ናት ፉል መሙላት በቃ ገና መቼም ቢሆን ገና ናችሁ። ግን አሁን ባላችሁ ነገር ግን ደስተኛ ሁኑ፣ ፉልፊል ሁኑ። በቃ ያንን ነገር ኦኬ የስ አድርጌዋለሁ፣ ያንን ነገር ተደርጓል በቃ ማለት ያ ነገር እናንተ የፈለጋችሁት ላይሆን እኮ ይችላል። እናንተ ባሰባችሁት ልክ ሄዶም ላይሆን ይችላል። ኦኬ እቺ ድረስ ሄጃለሁኝ፣ ገና ደግሞ ሰራለሁኝ፣ ገና ደግሞ አሻሽላለሁኝ ብሎ በደንብ ማሰብ ይጠበቅብናል። ከዛ ይቀጥላል ደግሞ ነገርን መተው መቻል አለብን። በቃ በጣም መተው መቻል አለብን፣ በደንብ መቻል አለብን። ነገሮችን ካልተውናቸው ይዘናቸው የምንንቀሳቀስ ከሆነ በጣም ትልቁን ኢፌክት ነው የሚፈጥሩብን። እስቲ አንድን ሃይላንድ ማለት ነው ለአንድ ሰዓት ይዘን ልንቆይ እንችላለን። ለ15 ደቂቃ ከዛ ለ30 ለ1 ሰዓት ለ2 ሰዓት ለ5 ሰዓት ለ6 ሰዓት ይዘን ልንቆይ እንችላለን። እጃችን እየደከመን ሊሆን ይችላል። እስቲ ምንም አይመስለን ማለት ለአንድ ቀን ይዘን እንቆይ፣ ለ2 ቀን ለ3 ቀን በጣም እጃችን እየዛለ በጣም እየተንቀጠቀጠ ይመጣል። እሱን ተውት። እስቲ ለሳምንት እናያዘው። እጃችን ፓራላይዝ ሁላ ሊሆን ይችላል ማለት ነገሮችን ይዘናቸው ወይም ደግሞ መጥፎ ነገሮችን እይታዎችን ይዘን የምንንቀሳቀስ ከሆነ እንደዚህኛው ሃይላንዱ መጀመሪያ ምንም እንዳልመሰለን ሁሉ ይሄኛውም እየቆየ ሲገለን እየቆየ ህልማችንን ሲያሳጣን እየቆየ ነገሮችን ሲያበላሽ ነጋችንና ዘራችንን ሲያበላሽ በትክክል እናየዋለን። በትክክል በቃ እናንተ እኮ ላይመስላችሁ ይችላል፣ እየጎዳችሁ ላይሆን እኮ ይመስላችሁ ይችላል። ነገር ግን ራሳችሁን ነው የምትጎዱት። ነገሮችን ፎርጊቭ አድርጋችሁ እየተዋችሁ ነው መሄድ አለባችሁ። ሰራችሁ አይደለ ሆነ አይደል ወይም አልሆነ ማለት ትውት እዛው በቦታው በቃ ሁሉን ነገር በቦታው መተው። የሪሌሽንሺፕ ጉዳይ ከሆነ እዛው የሪሌሽንሺፕ ጉዳዩ ላይ እዛው ጋር ባንተና ባንቺ መሀል እዛው መተው። የቤተሰብ ጉዳይ ከሆነ እዛው የቤተሰብ ጉዳዩ ጋር መተው። የቤተሰብን ጉዳይ ወስዶ ሪሌሽንሺፕ ላይ፣ ሪሌሽንሺፕን ወስዶ ትምህርት ላይ፣ ትምህርቱን ወስዶ ስራ ላይ ድቅልቅቅ አታድርጉ። ሁሉም የራሱ የሆነ ቦታ አለው። ፎርጊቭ አድርጎ ትቶ መሄድ። የቤተሰብን ጉዳይ ተወስዱና ስራ ላይ ስታደርጉት ስራችሁን ታበላሹታላችሁ። የስራውን ጉዳይ ወስዳችሁ ሪሌሽንሺፕ ላይ ስታደርጉት ሪሌሽንሺፓችሁን አዛቡታላችሁ። ነገራችሁን አታበላሹት፣ አታደበላልቁት። ትውት ነገሩን እዛው ትውት። ስራ ቦታ ከሆነ ያ ነገር የተፈጠረው ስራ ቦታ ትውት መሄድ ይጠበቅባችኋል ማለት ነው። ሲቀጥል አስተሳሰብ አዳበርን። ከዛስ ሰጪነትን መልመድ ይጠበቅብናል ብዬ አስባለሁ። ሰጪ ማንነትን። እዚህ ጋር ግን አሁንም ባላንስድ እንዴት ካላችሁኝ አንድ ነገር ለመስጠት ደግነት ነው የሚያስፈልገው። በቃ አንድ ነገር ለመስጠት የሚጠበቅብን ደግ መሆን፣ ለመቀበል ግን ትህትና ያስፈልገናል። ለመስጠት ደግነት እንዳስፈለገ ሁሉ ለመቀበልም ትህትና ያስፈልጋል። ለምን መሰላችሁ? ለመቀበል ማለት ነው ያ ሰው እንዲሰጠን ፈቃደኛ መሆን አለብን። ምክንያቱም ያ ነገር እኔ የለኝም፣ ያ ነገር እኔ አንሶኛል፣ እኔ ጋር የለም ብለን ስንቀበለው ነው ያንን ነገር ለመቀበል ዝግጁ የምንሆነው። ያለበለዚያ እኛ የበታችን እንደሆነን ያ ሰው ከኛ በላይ እንደሆነ እያሰብን ከሆነ ያንን ነገር እያደረግነው ያለ ነው አሁንም ትክክለኛው አመለካከት ላይ አንሆንም። ምክንያቱም በተቀባይ ማንነት ውስጥ ከሆነ ሁሌኛ ተቀባይ ነን። ስለዚህ ደስ አይልም ስሜቱ። እስቲ ፊል አድርጉት። ሁሌ እናንተ እየተቀበላችሁ እንደሆነ ስታስቡ ደስ አይልም እኮ። ሁሌ ደግሞ እናንተ እየሰጣችሁ ከሆነ ደግሞ የሚመስላችሁ ያ ሰው ሁሌ አጥቷል፣ እናንተ ሰጪ ናችሁ። ይሄ አመለካከት ነው ሁሌ ውስጣችሁ አድሮ እንትን የምትሉት ማለት ነው። ስለዚህ አሁንም ባላንስ ማድረግ ለመስጠት ደግነት እንደሚያስፈልገው ሁሉ ለመቀበልም ትህትና ያስፈልገናል። ስለዚህ እነዚህ አመለካከቶች ባላንስ አድርገን ልንጠቀማቸው የሚገቡ አመለካከቶች ናቸው ማለት ነው። በሰጪ ማንነት ውስጥም በጣም ከተዘፈቅን፣ በመቀበል ማንነት በጣም ከተዘፈቅን ሁለቱም ውስጣችን ጥሩ ስሜት እንዲሰማው አያደርጉንም ማለት ነው። ሀሳባችንን ያበላሹታል ማለት ነው። ሀሳባችንን ወደ ኔጌቲቭ እንዲወስዱት ያደርጉታል ማለት ነው። ስለዚህ አመለካከታችንን ማጽዳት ይጠበቅብናል። ባላንስ እዚህ ጋር ባላንሲንግ ነው የሰራን። አሁን ያለና እነዚህን አመለካከቶች ላይ ባላንሲንግ ሰርተናል። ስለዚህ 5 ኮከብ አመለካከቶች የምላቸው አመለካከቶች አሉ። አምስት ምንድን ናቸው? እስቲ አብረን እናያቸው አይደል? እንወያይባቸው። የመጀመሪያው ቀናነት፣ ኦፕቲሚዝም፣ ቀና መሆን፣ ለነገሮች ቀና ማሰብ፣ ስለ ነገ ቀና ማሰብ፣ ነገር ስለሚመጣው ነገር ቀና ማሰብ፣ ዛሬ ስለምንኖረው ቀና ማሰብ፣ ገና ስለኖርነውም ሊሆን ይችላል፣ ሰዎች ስለሚያወሩት ሊሆን ይችላል፣ እኛ ስለምናወራው፣ ስለምናደርገው፣ ስለምንኖረው፣ ስለምናስበው ቀና በቃ ቀና ማሰብ። ታስቡት፣ ቀና አስታስቡ ማለት ይሆናል እኮ አይደል? ደስ የሚል ነገር ቀና ማሰብ። እንደዚህ አድርጌ፣ እንደዚህ ተለውጬ፣ እንደዚህ አድርጌ። አሁን እኮ ያ ነገር ላይ ኖራችሁ ይችላል። ሁላችንም እኮ ተሳክቶልን አይደለም እኮ ነገሮች ላይ በቃ ሁሉም ነገር ተሳክቶልን ሁሉም ነገር እንደፈለግነው ሄዶ አይደለም እኮ ቀና ማሰብ የሚጠበቅብን። ያ ነገር ከዚህ በፊት ሰርታችሁ ላይሳካ እኮ ይችላል። አዎ አልተሳካም። ነገር ግን ያንን ነገር ግን እንዲስተካከል እጥራለሁ ወይ ይሻሻላል። አሁን ያልተሳካ ይሄን ነገር ተሳስቻለሁ። ኦኬ ነገር ግን አሳካዋለሁ፣ ነገር ግን አድርገዋለሁ፣ ነገር ግን ያንን ነገር እንትን እለዋለሁ። ይሄ ሞቲቬሽን አይደለም ባይዜ ለራሳችን የምንሰጠው ቀና አመለካከት ነው። ይሄ ነገር አድርገዋለሁ፣ ችለዋለሁ
በሉ አይደለም። እንደዛ ማለታችሁ ለእናንተ ፖዚቲቭ ኤነርጂን ይፈጥርላችኋል። ግን እንደዛ ስላላችሁ ትሰራላችሁ ማለት አይደለም። አክሽን ተግባር ይፈልጋል። ነገሮች ላይ ኢንቮልቭ ማድረግ ይጠይቃል። ዝም ብለን ስላወራ ነው ስላልነው ያ ነገር ይፈጸራል ወይም ደግሞ ያ ነገር ይፈጸማል ማለት አይደለም ማለት ነው። ስለዚህ ያንን ነገር መጀመር ማድረግ፣ ሰዎች የሚሰጡን አስተያየት መቀበል፣ አክሰፕት ማድረግ። ኦኬ ይሄን ነገር አላውቀውም አይደለ? ኦኬ ልወቀው እስቲ። ይሄን ነገር አልችለውም አይደለ? እስቲ ልቻለው እስቲ። አትችሉም ስንባል ኦኬ ይሄንን ነገር ድክመቴ ልትነግረኝ ነው እንዴ? በመጥፎ አለመውሰድ። ኦኬ ያንን ነገር ኦኬ አመሰግናለሁ፣ ይሄን ነገር እንዳውቅ ስለረዳኝ አመሰግናለሁ፣ ይሄን ነገር እንዳውቅ ስላደረገኝ አመሰግናለሁ። ማንም ይሁን አመስግኑ። በቃ ቀና አመለካከት ይኖራችሁ። ሰዎች ለእናንተ የሚሰጧችሁ አስተያየትም ሆነ ምንም ሆነ ኦኬ ይሄ ነገር ለኔ ይጠቅመኛል፣ ለኔ ያግዘኛል ብለን ማሰብ ይጠበቅብናል ማለት ነው። ሲቀጥል አመስጋኝ መሆን በጣም የምወደው ነገር ነው። ባይዘይና ግራቲቲዩድ ማለት ነው። ምን ደስ የሚል አባባል አለ፣ የምወደው አባባል gratitude is the greatest attitude. Gratitude is the greatest attitude. በቃ greatest attitude ነው። በቃ ትልቁን attitude የሚወስድልን ነገር ነው። በቃ ትልቁን ነገር ማለት ነው። ምክንያቱም ስታመሰግኑ አመሰግናለሁ፣ ይሄ ነገር ስላደረግልኝ አመሰግናለሁ። በህይወታችን ውስጥ ማለት ትልቁ ስጦታው የሰጠን በነፃ ስለሆነ እናስተውላቸው። ዛሬ እዚህ ጋር ለመድረሳችን፣ ትናንታችንን ኖረን እዚህ ጋር ለመምጣታችን፣ ነገን ለመኖራችን፣ አሁን ለመኖራችን፣ ነገሮችን ለማድረጋችን እንድናስብ ነገ እንድናስብ፣ ዛሬ እንድናስብ፣ እንድንሰራ፣ አሁን ይሄንን ቪዲዮ እንድናይ፣ ይሄንን ነገር እኔ እንዳወራ እዚህ ቁጭ ብዬ እንዳወራ ያደረገኝ እኮ የተሰጡኝ ነገሮች ናቸው፣ የተደረጉልኝ ነገሮች ናቸው። ለምን እሱን እንረሳለን? እነዛ ነገሮች ማመስገን። ያደረጉልን የምንፈልጋቸው ነገሮች ሁላ እኮ የፈለግነው አሁን ስላለን ነው። አሁን መኖራችንን አስተውለናል። አሁን እዚህ ጋር ኤግዚስት ማድረጋችን አስተውለናል። የእውነት አስተውለነው እናውቃለን። የእውነት ነው የምላችሁ። ስለ ጣታችን ማለት ለመጻፍ ጣት ያስፈልገናል አይደል? ግን ስለ ጣታችን አንድ ቀን አመስግነን ነው አናውቅም። በቃ ጣታችን ነው ጣቴ ስላለ አመሰግናለሁ። ሞኝነት ይመስላል አይደለም? በእውነት አይደለም። ስለምን ጽፈው ማናስተውላችሁ ይሄ በህይወታችን ውስጥ ልማድ አድርገናቸው ስለኖርን እነዛ ነገሮች ተራ ሆነዋል እና እንደ ትልቅ ነገር አይቆጠሩም። ማየታችን፣ ማተንፈሳችን፣ ማውራታችን፣ እናንተ እኔ ሳወራ እናንተ መስማታችሁ፣ ይሄ ነገር ሁሉ እንትን ሆኗል። ተራ ነገር ማለት በቃ የቀን ቀን ህይወታችን ስለሆነ እንደ ትልቅ ነገር አንቆጥሩም እና ሌላ ነገር ፍለጋ ነው የምንሮጠው። ሌላ ነገር አሁን ያለንን ነገር አናስተውሉም፣ አናመሰግንበትም። አመሰግናለሁ፣ አሁን የሰጠኝ ነገር አመሰግናለሁ፣ አሁን ያደረክልኝን ነገር አመሰግናለሁ ማለት አለ። አመሰግናለሁ። አክሰፕት ዮርሰልፍ ይባላል። በቃ አክሰፕት ስናደርገው ነው ማመስገን የምናመጣው። ባይዜ ያልተቀበልነውን ነገር ላይ አናመሰግንም። ስላልተቀበልነው ነው ማናመሰግነው። ይሄንን ነገር ሰጥተኛል አመሰግናለሁ፣ ይሄን መልክ ሰጥተኛል አመሰግናለሁ፣ የሆነ ነገር ሰጥተኝ አመሰግናለሁ። ስለምንተነፍስ ነው እዚህ ቁጭ ብለን እየተወያየን ያለነው። መተንፈሳችን ትልቅ ነገር ነው። ነገ መኖራችንን እርግጠኛ አልሆንም። ይሄንን እርግጠኛ በመሆናችን ውስጥ ነው መስራት መለወጥ የምንችለው ማለት ነው። ሲቀጥል ድፍረት ማለት እኔ የምገልጸው እንዴት ነው መሰላችሁ? ድፍረትን አንፈራም አይደለም፣ አትፍሩ አይደለም። ሁላችንም ተፈጥሯዊ ነው። አትፈሩም ማለት እንደው ጤነኛ አይደላችሁ። ሁሉም ሰው ፍርሃት አለው። ሁለት አይነት ፍርሃት፣ የተፈጥሮ ሁለት አይነት ፍርሃቶች አሉ። የከፍታ ፍርሃትና የከፍተኛ ድምጽ ፍርሃት በተፈጥሮ የተሰጡን ፍርሃቶች ናቸው እነዚህ። የከፍታ ፍርሃትና የከፍተኛ ድምጽ ፍርሃት። ይሄ ስንወለድ እንደውም ካስተዋላችሁ ስንወለድ ዶክተሮች እንዲህ ልጆች ሲወለዱ ምናምን ካስተዋላችሁ ዶክተሮች ይይዟቸውና እንደዚህ እንዲህ ለቀቅ ነገር ሲያደርጓቸው ያለቅሳሉ ወይም ደግሞ ደንገጥ ይላሉ። እንደዚህ ነገር ያሉ ስለሆነ ጤነኛ ናቸው ይባላል ማለት ነው። እንደዚያ ቴስት የሚደረግበት ነገር ነው ጤነኝነታቸው። ስለዚህ በተፈጥሮ የተሰጡ ፍርሃቶች አሉ። ለነገሮች ደግሞ የምናመጣቸው ራሳችን ደግሞ ፍርሃቶች አሉ። እነዛ ፍርሃቶች ኖርማል ናቸው። ድፍረት እንዴት ገልጸዋለሁ? ኮንትሮል ዩር ፊር። በቃ ፍርሃታችንን መቆጣጠር ስንችል ድፍረት ነው ማለት ነው። ሁሉም ሰው ፍርሃት አለበት። ስቴጅ ላይ ወጥቶ የማውራት ፍርሃት ሊኖርብን ይችላል። ነገሮችን የማድረግ ፍርሃት ሊኖርብን ይችላል። ባይሳካስ ባይሆንስ የሚል ፍርሃት ሊኖርብን ይችላል። ብዙ ነገሮችን የመጀመር ፍርሃት ሊኖርብን ይችላል። ነገር ግንስ ያንን ፍርሃታችንን ያስ አድርገን መጀመር፣ መሄድ፣ ማድረግ፣ ያንን ነገሮችን መጋፈጥ መቻል። በቃ ፕሮሰስ ውስጥ ሆነን ያንን ነገር መሳካቱንና ለመሳካቱን የምናየው ያ ነገር መቀጠሉና ለመቀጠሉን የምናየው ፕሮሰስ ውስጥ ሆነን ሁኔታ ውስጥ ሆነን ኢንቮልቭ አድርገን ይሄ ነገር ባይሳካስ፣ ይሄ ነገር ባይቀጥልስ፣ ይሄ ነገር እንደፈለኩት ባይሄድስ ሆኖስ እንዴት ታውቃላችሁ? እንዴት ነው የምታውቁት? አታውቁትም እኮ ስትኖሩት ነው የምታውቁት። ስለዚህ ኑሩት። ባይሳካስ አይሳካ ሲባል ቀለል ግብሳ አይሳካ ብዙ የምፈልገው ነገር እኮ ሊሆን ይችላል። እኛን የሚያሳምመን ሊሆን ይችላል። እኛን የሚሰብረን ሊሆን ይችላል። ወደ ኋላ የሚጎተን ሊሆን ይችላል። የህይወታችን ትልቁ ዋጋ እኮ ሊሆን ይችላል። ነገር ግን ስንሳተፍበት ስናደርገው ድፍረቱ ሲኖረን ያንን ነገር መፈጸም የምንችለው። በቃ ወስነን መግባት አለብን። መልፈር አለብን። እነዛን ነገሮች ደፋር ሆነን ካልገባን አናቆማ ሁሌ እየፈራን እንኖራለን እንዴ? አንኖራትም። ህይወትን በቃ እንደዛው እናረጃለን ማለት ነው። ይሄ ነገር ባይሳካስ፣ ይሄ ነገር ባይሆንስ፣
ይሄ ነገር እንደዚህ ቢሆንስ እያልን የምናስብ ከሆነ መቼም ነው የማይሳካልን። በቃ እዛው ሆነን የምንቀረው። ስለዚህ ደፋር በቃ ድፍረት ማድረግ መቻል። ስለዚህ ኮንትሮል ዩር ፊር፣ ፊራችን መቆጣጠር። ስቴጅ ላይ መቆም አይደል የፈራችሁት? ማንም ሰው ይፈራል። መጀመሪያ ላይ ፊር አለ። ባይዜ ስቴጅ ላይ ስትወጡ የሆነ ነገር ትፈራላችሁ። የሆነች ፊር አለች። እኔ ብዙ ጊዜ ስለሚያጋጥመኝ ነው። ከዛ ስትወጡ ኖርማል ይሆናል። ያችን ፊራችሁን ተቆጣጥራችሁ ያንን ነገር ስታደርጉት ያ ነው ድፍረት ማለት ያ ነው ማለት ይሄ ነው። ሶስተኛው አመለካከት ትልቁ ማለት። አራተኛው ትህትና። ትህትናን እንዴት ዲፋይን አደርገዋለሁ? የከፍታ መንሰላል። አሁን አንድን መንሰላል ለመውጣት ከጎን ጎን የቆሙት እንጨቶች ናቸው አይደለ ጥንካሬው የሚወስኑት። እነሱ ልፍስፍስ ከሆኑ እንገዳገዳለን ስንወጣ፣ ግን ጠንካራ ከሆኑስ በደንብ ነው የምንራመድባቸው፣ በደንብ ነው የምናደርገው። ስለዚህ እነዛ መሰረቶች፣ እነዛ ከጎን ያሉት መንሰላሎች፣ የመንሰላል እንጨቶች እንደዛ አይነት መሰረት ነው ትህትና ማለት። ለነገሮች የምንሰጠው ትህትና ማለት ሞኝነት አይደለም። ትህትና ማለት ራስን ዝቅ አድርጎ ማየት አይደለም። በነገራችን ላይ ይሄን ነገር በደንብ አስምሩበትና እዩት። ትህትና ማለት እናንተ ሊሰጣችሁ የምትፈልጉትን ክብር፣ ማንነት፣ ነገር ሰዎች ላይ አለማድረግም ማድረግ። እንዴት ማድረግ ምንድነው? እናንተ እንዲደረግላችሁ የምትፈልጉት መከበር ትፈልጋላችሁ አይደል? ሰዎች መጣችሁ ሪስፔክት እንድትደረጉ ትፈልጋችሁ። ሪስፔክት አድርጉ። ሰው እንድትወዱ ትፈልጋላችሁ አይደል? ሰዎችን ውደዱ። ሰዎች ሳትወዱ እንዴት ነው ሰዎች ሊወዷችሁ የምትጠብቁት? ማለት አይገባኝም እኮ ሰዎችን ሳይወዱ ሰው እንዲወዳቸው መጠበቃችሁ ራሱ ትልቅ በጣም የሚያስጠላ ነገር ነው። እናንተ እንድትወደዱ ከፈለጋችሁ ሰው መውደድ አለባችሁ፣ ግዴታ ነው። በቃ እንድትከበሩ ከፈለጋችሁ ማክበር አለባችሁ። እናንተ ላይ እንዲደረግ የማትፈልጉትን ነገር ደግሞ ሰው ላይ አታድርጉ። እናንተ እንድትሰደቡ አትፈልጉ ማለት ሰው እንዳትሰደቡ፣ እናንተ እንድትነቀፉ አትፈልጉ ማለት ሰው እንዳትነቀፉ። ባይዚ መጥፎ ነገሮችን ነቅፎ ማውጣት ጥሩ አይደለም። ምክንያቱም ሁላችንም ፐርፌክት አይደለም። አስተያየት መስጠት ኖርማል ነው፣ ነገር ግን አትንቀፉ። በጣም መንቀፍ በጣም የሚያስጠላ ነገር ነው በህይወታችሁ ውስጥ። ትህትና ማለት ራስን ዝቅ ማለት አይደለም። ትህትና ማለት ስለ ራስ ያለን አመለካከት ዝቅ ማድረግ ማለትም አይደለም። ትህትና ማለት እኛ እንዲደረግብን የማንፈልገውን ነገር ሰዎች ላይ ለማድረግ፣ እኛ እንዲደረግልን የምንፈልገውን ነገር ደግሞ ለሰዎች ማድረግ፣ እንደኛ ሰዎችን ማየት ነው። ሌላ ምንም ነገር የለም። ትህትና ሰዎችን ማክበር፣ ታላቅ ተናሽ ስለሆነ ሰው ስለሆነ ማክበር፣ አክሰፕት ማድረግ ይጠበቅብናል። አራተኛው ነው ማለት ነው። አምስተኛው ደግሞ መተማመን፣ ትረስት። እንዴት ይገነባል ግን? መጀመሪያ ዝም ብሎ ትረስት ይመጣል እንዴ? አይመጣም። ስለዚህ ይሄ ነገር እንዴት ነው የሚገነባው? የሚገነባበት መንገድ የራሱ የሆነ መንገድ አለው። የመጀመሪያው ምንድን ነው? የመጀመሪያውን በምናይበት ጊዜ መንፈሰ ጠንካራነት ሊኖረን ይገባል። መንፈሰ ጠንካራነት በጣም ትልቅ ሀሳብ ነው። ባይዚ በጣም መንፈሰ ጠንካራነት ፊል አድርጎ ሲሆን ስሜት አይሰማችሁ? መንፈሰ ጠንካራነት በጣም ትልቁ እንትን ይይዛል። መንፈሰ ጠንካራ ለመሆን ግን ምን ያስፈልጋል? በአሸናፊነት የተሞላ ማንነት፣ ያንን ነገር አድርገዋለሁ የሚል ማንነት። ይሄ ነገር ግን እንዴት ሊገነባ ይችላል? 4 ፒል ፖይንቶች አሉ። 4 ምንድናቸው? የመጀመሪያው ቅድም ያለው ድፍረት፣ ደፋር መሆን፣ ነገሮች ላይ ፊላችን ኮንትሮል አድርገን የመጋፈጥ የመቻል። ሁለተኛው አይበገሬነት፣ ነገሮች ላይ አትበገሩ። በቃ አምናችሁበታል፣ ልክ ነው፣ ፈጣሪን አያስቀይምም፣ በእምነታችሁ ልክ ነው፣ ያ ነገር ለሰዎች ይጠቅማል፣ ሰዎች ጋር ሄዶ መጥፎ ነገር አይፈጥርም። ወይስ ጉድ ከሆነ ምንም ነገር እንዳያስቆማችሁ፣ ምንም ነገር ፈጣራችሁን ካላስገፋ፣ ሰዎችን ማይጎዳ ከሆነ እናንተ ካመናችሁበት ምንድነው ከሆነ የምትጠብቁት? ዝም ብላችሁ መሄድ ነው በቃ። ምንም ነገር ይምጣ መቀጠል። ለመቀጠልስ ምን ያስፈልጋል? ጽናት። ሶስተኛው መጽናት። ያ ነገር እናንተ ስለጀመራችሁ ይተሳካል ማለት አይደለም። ጸንታችሁ መቆየት አለባችሁ። መጽናት፣ ነገሮች ላይ ጽንት ማለት እየሰራችሁ የለም ውጤት ይሰራል፣ አሁንም ውጤት የለም፣ ይሰራል፣ አሁንም ውጤት የለም፣ ይሰራል፣ አሁንም ውጤት የለም። ያሰለቻል። በጣም ነው የሚያሰለችው። አይ ነው በደንብ ነው የሚያሰለችው ማለት እንግልግሽ ነው የሚያደርገው ነገር የምትሉት ሁላ ማለት። ነገር ግን ጽንት የታያችሁ ነገር አለ፣ የሆነ መድረስ የምትፈልጉበት ነገር ይሄ አለ። ያን ነገር ሳላይ አላቆሙ ማለት አላቆሙ፣ እዛ ጋር መድረስ አለብኝ። ጽናት በጣም የሚያስፈልግ ነገር ነው። አራተኛው ቆራጥ መሆን አለባችሁ። ቆራጥ ሆናችሁ ዲሲፕሊን ሆናችሁ መስራት አለባችሁ። በስነ ስርዓት ዲሲፕሊን ሆናችሁ ዛሬ ከሆነ ዛሬ መስራት፣ ነገ ከሆነ ነገ መስራት። እንደ ሰው ይደክመናል። ደንብ ነው የሚደክመን ማለት ማንም ሰው ነው የሚደክመው ብዙ ጊዜ ማለት ነው። ትልቅ ቦታ የደረሱ ሰዎች መንፈሰ ጠንካራነት ስላላቸው ነው። መንፈሰ ጠንካራነታቸው ነው በዚያ ዳብረው ነው የሚመስለኝ እንጂ ምንም ነገር ሳይመጣባቸው ምንም ጣውረ ሳይሄዱ ስኬት የደረስከው የሚባል ነገር የለም። ህይወት ነው ይሄ፣ ቀልድ አይደለም። እንደዚህ እንዲሆነው እንዲያርገን እንዲሆነ የሚባል ነገር አይደለም። እንወድቃለን፣ በደንብ እንወድቃለን፣ በደንብም እንነሳለን። ሁሉም ነገር የጊዜ ጉዳይ ነው። የምትወድቁበት የራሱ ሰዓት አለው፣ የምትነሱበትም የራሱ ሰዓት አለው። ሰዓቱና ታይሚንጉን ጠብቃችሁ እናንተ በታይሚንጉ ልክ ፊክስ ማድረግ። የምትወድቁበት ሰዓት ከሆነ ጠንከር፣ ትነሱበትም ሰዓት ከሆነ ጠንከር። ስለተነሳችሁ እንባከረዩ ማለት ደግሞ በጣም ደግሞ ስለወደቃችሁ ጥራችሁ ኩምሽሽ ማድረግ። ታይሚንጉን ጠብቃችሁ መንፈሰ ጠንካራ ማንነትን መፍጠር። ምንም ስለተፈጠረ ሀሳባችሁ የሚያስቀይራችሁ ወይም ደግሞ አመለካከታችሁን የሚሰብራችሁ ስብር የሚያደርጋችሁን አመለካከት አለመያዝ። ምንም እንዳትሰበሩት መንፈሰ ጠንካራ መሆን። መንፈሰ ጠንካራነት ነው ዋናው ለስኬት መሰረት ብዬ ነው የማስበው። ለመድረስ ለምንፈልግበት ሁላችንም የራሳችን የስኬት ትርጓሜ እንዳለን ሁሉ ማለት ነው። ሁላችንም የራሳችን የስኬት አመለካከት አለ። የኔ ስኬት አመለካከትና እናንተም ያላችሁ የስኬት አመለካከት አንድ እንዳልሆነ ሁሉ
እንደዚህ አይነት አመለካከቶችን አምስቱ ላይ በደንብ ስሩበት በእውነት እና ሰርታችሁ ያመጣችሁት ለውጥ ካለ ኮሜንት ሴክሽን ላይ የእውነት አስቀምጡልኝ። ቀናነት፣ አመስጋኝነት። አንድ ቻሌንጅ እንጀምር። ጠዋትና ማታ እናመሰግናለን። ምን አይነት ቻሌንጅ ነው? ጠዋት ከግራቲቲዩድ ደብተር ታዘጋጃላችሁ ሁላችሁም። ከዛ ጠዋት ላይ ትጽፋላችሁ ለተደረገላችሁ ነገር እያሰባችሁ በስነ ስርዓት እያሰባችሁ ጤና ስለሰጠኝ አመሰግናለሁ፣ አንጣት ስለሰጠኝ አመሰግናለሁ፣ ስለምተነፍስ አመሰግናለሁ፣ ስለማስብ አመሰግናለሁ፣ ስለማወራ፣ ስለማኝክ፣ ስለምወጣ አመሰግናለሁ። አክሰፕት አድርጋችሁት ማመስገን አለብኝ ብላችሁ የምታስቡት ነገር በሙሉ ጠዋትና ማታ ማመስገን ጀምሩና በህይወታችሁ ውስጥ ያሉትን ለውጦች በኢንቦክስ ታወሩልኛላችሁ። የቴሌግራም ቻናል አለኝ። እዛ ቴሌግራም ቻናል ላይ ደግሞ እየገባችሁ የመጽሐፍ ትረካዎች አሉ። ሞራ አመለካከታችንን የምናዳብርባቸው መጽሐፎችን ነው ዛሬ በተረካ መልክ ማቀርባቸው። ስለዚህ እየገባችሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ላይ እየገባችሁ ማየት ትችላላችሁ። እዛ ላይም ሀሳብ አስተያየታችሁን በደንብ እየሰጣችሁን አብረን ማደግ እንችላለን። አብረን ነው የምናድገው። ለብቻ እድገት የለም። አብረን ነው ሁሉም ነገር አብረን። ስለዚህ ቲክቶክ ቻናሌም አለ። እሱን ዲስክሪፕሽን ላይ ያስቀምጥላችኋለሁ ማለት ነው። ሞር አብረን እናድጋለን። እንደዚህ አይነት ሀሳቦችን እናነሳለን። እንዲሰራችሁ የምትፈልጉትም ሀሳቦች ካለ ደግሞ በደንብ ኮሜንት ሴክሽን ላይ ጻፉልኝ። በደንብ እናወራበታለን። በደንብ እንወያይበታለን። እናንተም ጋር በደንብ ያለውን ሀሳብ በደንብ ሰጀስት አድርጉኝ። አዳዲስ ሀሳቦችን በደንብ እናወራበታለን። በአመለካከት በሀሳብ የተሰራን ሆነን ተገንብተን ነገ ለምንኖረው ህይወት እኛነታችንን እንሰራለን ለማለት እወዳለሁኝ። ቤተሰቦች በጣም ነው የምወዳችሁ። የቢታንያ አስራት ነኝ። ሁሌም እንደምላችሁ ደግነትን መርሃችን እናድርግ። መልካም ጊዜ፣ መልካም ቆይታ። ቸር ቆዩኝ።